ወሲብ ማለት ፍቅር ማለት አይደለም። ኢትዮጵያ ውስጥ ያሉ ባንኮች ድህነትን እንዴት ስፖንሰር ያደረጉ እንደሆነ ያሳያል። ለምሳሌ አንዱ እንዴት የቲምናቴን በእናትህ ተው በእናትህ ሁለተኛ ይሄን ቤት እንዳታንኩ። ወሲብ ማለት ፍቅር ማለት አይደለም። አብሮ መውጣት ፍቅር አይደለም። ቀኑን ሙሉ በስልክ መጻጻፍ ፍቅር አይደለም። የማህበራዊ ሚዲያ ላይ እርስ በርስ ፎቶ መለጠፍም ፍቅር አይደለም። ፍቅር ማለት ማንም ተመልካች በሌለበት ቦታ ጭምር የሚኖር ክብር ነው። ፍቅር ማለት በየቦታው ፈተና ባሉበት ሁኔታ ውስጥ የሚጸና ታማኝነት ነው። ፍቅር ማለት በምክንያቶችና ማስተባበያ ላይ ሳይሆን በመጽናት ላይ የተገነባ ነው። ጥቂቶች ብቻ ባለሀብት እየሆኑ እንዲሄዱ ብዙዎች ድሃ ሆነው እንዲቀሩ ያደረገው ባንክ ነው። ኤጀንትስ ኦፍ ፖቨርቲ፣ ስፖንሰርስ ኦፍ ሰፈሪንግ ኤጀንት ናቸው። የድህነት፣ የመከራ፣ የቀንበር፣ የሰፈሪንግ ኤጀንት ናቸው። ቁጥራዊ ማስረጃዎችን ላቅርብላችሁና ኢትዮጵያ ውስጥ ያሉ ባንኮች ድህነትን እንዴት ስፖንሰር እያደረጉ እንደሆነ ያሳያል። ለምሳሌ ባለፈው ብሔራዊ ባንክ ባወጣው መረጃ ኢትዮጵያ ውስጥ ከቀረበው ብድር ውስጥ 30% የወሰዱት 10 ሰዎች ናቸው አለ። እነሱም ደንግጠው 10% ኦፍ ዘ ኢትዮጵያን ፖፑሌሽን እኮ አይደለም ያለው። እንደዛም ቢሆን እኮ አስደንጋጭ ነው። 10 ሰው ነው 30% የወሰዱት። እሱን ወደ ቁጥር ቀይረው ሲያስቀምጡት 400 ቢሊዮን ኢትዮጵያን ብር የተበደሩት 10 ሰዎች ናቸው። 3 የአባይ ግድብ ባንኮች ኢፍትሐዊነትን ስፖንሰር አድርገዋል ስል አንዱ ምክንያቴ ይሄ ነው። ኢኩዊታብሊ ዲስትሪቢዩትድ ነው ወይ ብድራችን ብለው አይሰሩም። አዋጭ ሆኖ ካገኙት 10 ሰውን ሲያበድሩ ሊኖሩ ይችላል። ከተማችን በሚገኝ አንድ ትልቅ ሬስቶራንት ተገኝቼ አጠገቤ የተቀመጡ ካፕል መሳዮች፣ ልጅቷ በጣም ልጅ ናት። እንደው ማክሲመም ከገመትኳት 15 ምናምን 16 እንደው ከሆነች ነው። በጣም ልጅ ናት። ሰውየው የሚያሽከረምሟት አጠገቧ ያሉት በጣም ትልቅ ሰውዬ ከ45 እድሜ በላይ የሚገመቱ ናቸው። ያው ግምታዊ ነው የምናገረው፣ ግን በጣም የሚያስታውቅ ነገር ነው እና ያሽከረምሟታል። ያው መቼስ መብታቸው ነው ብለን እናስብ። እኔ ከሁሉም በላይ በጣም የጨነቀኝ አንድ ዋይን ጠርሙስ ተከፍቶ በላይ ራሱ ነው የሚቀዳላት። ትጠጣለች ልጅቷ። እኔ መቀመጥ አልቻልኩም። ስለ እውነት ነው የምላችሁ። ዌትረሷን ጠየቅኩኝ። እኛ ምን እናድርግ ብላለችኝ። ማኔጀሩን አስጠራሁኝ። ማኔጀሩን ጠየቅኩኝ። እሱም እዚህ ጋር ሳላመሰግነው አላልፍም። ዌትረሶቹም እንደዛው። ያው የሬስቶራንቱን ስም መጥቀስ ባይገባኝም በጣም ኃላፊነት የሚሰማቸው ሰዎች ናቸው። እኛም በጣም ተጨንቀናል። ነገር ግን ከአደልት ጋር ነው ያለችው። ከትልቅ ሰው ጋር እስካለች ድረስ እምቢ ማለት አንችልም ብለው መለሱልኝ። እንደ እናትም እንደ ሴትም አንጀቴ ይቀጣል ብሎ አይኔን ከነሱ ላይ ሳልነቀል እንዲሁ እንደቆጨኝ ምን ማድረግ እንዳለብኝ ሁላ ግራ ተጋብቼ ቢያንስ እነሱ ላይ ምንም ነገር ባላደርግ እንኳን ይህን መልእክት ላስተላልፍ ብዬ መጣሁኝ። ትልልቅ ሆቴሎች፣ ሬስቶራንቶች ወይንም ማንኛውም መጠጥ የምትሸጡ አካሎች እባካችሁን እንደዚህ ለአቅመ እንትን ያልደረሱትን ልጆች፣ ሴት ልጆች እንዲህ የሚያባብሉ ትልልቅ በጣም የሚያሳዝኑ ወንዶች ሲገቡ ሲጋብዟቸው እንደው የሆነ ህግ ነገር የለም ወይ? አይከለከልም ወይ? ለመጠጥ ያልደረሱ ህፃናት ልጆች እንደዚህ አይነት ወንዶች እያባበሉ ጉድ ሲሰሯቸው እያየን እንዴት ነው ዝም የምንለው? እኛ እንደ ተጠቃሚ እኔ የምናገረው ምንስ መብት አለኝ? ግን እንደው በአይኔ ከዛ ጠረጴዛ አልተለየውም ነበር። ሰውየው በተለይ ሳይገባው አልቀረም። እሷ ግን ምንም የገባትም ነገር ያለ አይመስለኝም። እንደ ወላጅ በጣም ስለከነከረኝ፣ እንደ ሴት ደግሞ በጣም ስለቆጨኝ እንደው እባካችሁን እንደዚህ አይነት ሰርቪስ የምትሰጡ አካላት የሆነ ህግ ብታወጡ ለእንደዚህ አይነት ሰዎች ምንም እንኳን ከአደልት ጋር ቢመጡ እንደው የሆነ ነገር ቢኖር መልካም ነው ብዬ ለማለትና ለመጠቆም ያህል ነው። እንደዚህ ግን ትልልቅ አባቶች እንደዚህ ህፃናትን ልጆች የምታሽኮረምሙት በእድሜያችሁ አታችሁ ነው? እንደው ስለእውነት እነሱን የሚያክል ከነሱ በላይ ልጆች ያደረሳችሁ ወርዳችሁ እንደዚህ እንደው ምን አለበት? እንደው እህት የላችሁም? እንደው አያሳዝኗችሁም? ለማንኛውም እርግጠኛ ሆኜ የምነግራችሁ እቺ ልጅ ታቀኛለች ብዬ ገምታለሁኝ። ይሄን መልክቴን አይታው ኔክስት ታይም እዚህ ሰውዬ ጋር እንደው ባትሄድ በጣም ደስተኛ ነኝ። ምን ማለት እንደው እንዳለብኝ ሁላ ስለጠፋኝ ነው።
እባካችሁን ኃላፊነት የሚሰማችሁ ወላጆች ካላችሁ ወይንም ያልወለዳችሁም እንደነዚህ አይነቶችን እህቶች እንታደግ፣ ሼር እናድርግ። ሆቴሎች ደግሞ ሬስቶራንቶች እንደዚህ አይነት ሰርቪስ የምትሰጡ ኃላፊነት ውሰዱ ብዬ ለመጠቆም ያህል ነው የመጣሁት። በጣም አዳኒ እንዴት ነሽ? ሰላሙ እንዴት ነህ? አለናል። እቴቴ የለችም እንዴ? የለችም። ለምን ፈለካት? ሁለተኛ እንዳታንኳኳ ብያለሁ ነበር እንዴ? ፖሊስ ጣቢያ መጥሪያ ሰጥቶኛልና ከሰው ጋር ትንሽ ተጋጭቼ እና ከታሰርኩኝ ዋስ እንድትሆኑልኝ ሰጡኝ። እኛ ምን አገባን ታዲያ? በፈልገ በገባው ጣጣ ውስጥ እኛ ምን አገባን? ራስህ ትወጡ። ጓደኛ ነው ብዬ እኔ ባቀረብኩ መናናቅ አለብን እንዴ? ወንድምሽ አንዱ እንዴ? እቴቴም እናቴ ነች። በእናትህ ተው፣ በእናትህ ሁለተኛ ይሄንን ቤት እንዳታንኩ። ማን ነው በር ያንኳኩ? ዱርዬ ቦቼ ነው ተጣልቼ ምናምን ዋስኑ ምናምን መጥራት ተሰጥቶ ምናምን ይላል። እኛ ምን አገባን? እስኪም ወይ ልጄን አሳሱት እንዴ? ትናንትና እኮ መናኸሪያ ውስጥ ለኔ ብሎ ተጣልቶ ነው ሰው ሰድቦኝ። ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ ሲሆን ግፋት ተሸነፍኩ አዝኜ